الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد له ቁጥር 301 የዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ህፃናት ቤተሰቦቻቸው የሚቀይሯቸው ከሆነ ካደጉ በኋላ ራሳቸው ፈልገው ባልሰሩት እንዴት ሊጠየቁ ሊቀጡ ይችላሉ ይላል። ጉዳዩ ሁለቱን ይመለከታል። ወላጆች በመቀየራቸው ይጠየቃሉ። ልጆች ደግሞ አካለ መጠን ከደረሱ በኋላ ካገናዘቡ በኋላ ያሉበት መንገድ ትክክል ነው አይደለም የሚለውን ማወቅ አለባቸው። ስለዚህ ለአካለ መጠን እስኪደርሱ ድረስ ወላጆቻቸው መንገድ ማሳየት አለባቸው፣ መንከባከብ አለባቸው፣ መጠበቅ አለባቸው። በተሳሳተ መልኩ አነጿቸው ካደጉ በኋላ ደግሞ ወላጆች ልጆቻቸውን እንዳስተዳደሩት ሁሉ ልጆችም ራሳቸውን ማስተዳደር፣ መምራት፣ ወደፊት ቤተሰብ ለመምራት ለመዘጋጀት የሚያበቃ አእምሮ አላቸውና ወላጆቼ አሳልፈው የሰጡኝ ነገር ትክክል ነው አይደለም፣ ወላጆቼ ያወረሱኝ እምነት ያስያዙኝ እምነት ትክክል ነው አይደለም ብሎ ሐቅን መፈለግ አለባቸው፣ ሐቅን መከተል አለባቸው። ወላጆች በተሳሳተ መንገድ በማነጻቸው ይጠየቃሉ። ልጆች ደግሞ የተሳሳተውን ተቀብለው በመሄዳቸው ይጠየቃሉ። ለአካለ መጠን ሳይደርሱ በፊት ከሞቱ ነው ይጠየቃሉ አይጠየቁም የሚባል። ነቢይ ይሄን ተጠይቀው የሥራቸውን አላህ ነው የሚያውቀው። ሌላም ጥያቄ አንድ ሰው ጫት ቃሚ ሆኖ ጥርሱን ቢያጣ ከጊዜ በኋላ ጫትን ቢያቆም ጥርሱን ለማስተካከል ጥርሱን ቢቀይር ይታያል። ጥርስ አላህ ተባረከ ወተዓላ በፈጠረው መልኩ ዝም መባል አለበት። ነገር ግን ሲበላ፣ ሰዎች ሲናገሩ የሚያሰቃይ ከሆነ የሚያስቸግር ከሆነ ከተለመደው ወጣ ያለ ካለው አንዱ ከፍ አንዱ ዝቅ ካለ አንዱ ወደ ውጭ ከወጣ ማስተካከል ይቻላል፣ ችግር የለም። ለውበት ከሆነ አይቻልም። ጉድለትን ለማስወገድ ከሆነ ይቻላል። ማናቸውም የሰውነት ላይ ያሉ የሰውነት አካላትን በቀዶ ጥገና ማስተካከልን በተመለከተ ቃዒዳው ማሰሪያው ምንድነው? በተጨማሪ ውበት ከሆነ አይቻልም። በትክክል ሰዎች ዘንድ ሚዛናዊ የሆኑ ሰዎች ዘንድ ይሄ ጉድለት ነው፣ የሚያሸማቅቅ ነው፣ የሚያሳፍር ነው፣ የሚያስጨንቅ ነው ከተባለ ያን ጉድለት ከፍ ለማድረግ ለመብላት ቀዶ ጥገና መሰራት ይቻላል። ጥርስ ማሳሰር ይቻላል፣ ማሰራት ይቻላል። ነገር ግን የሰውየው ጥያቄ ሌላ ነው። መቀጣት አለበት የሚመስለው ጥርሱን ያጣው በጫት ነውና በጫት ሳይሆን በቆሎ እንዳጣ ሰው ጥርሱን ማሰራት ይችላል። ወይም ተውበት ካደረገ ከጫት ተውበት ካደረገ ጥርሱን ማሳሰር ይችላል። ከጫት ተውበት ካላደረገ መልሶ ሊቅም ከሆነ አይቻልም። ሌላኛው ጥያቄ አንድ ጓደኛ ነበረኝ። የዛሬ ሳምንት ራሱን አጥፍቶ ነበረ። አላህ ይመስገን። በምን ምክንያት እንደሆነ ግን አላወቅኩም። ስለዚህ አላህ ይማረው ማለት ይቻላልን? ራስን ማጥፋት ይቻላል ብሎ መሞቱ እስካልተረጋገጠ ድረስ አዎ ሙስሊም ነው፣ አላህ ይዘንለት ማለት ይቻላል። በጥርጣሬ ሙስሊምነቱን አነፍገው። በመሰረቱ ሙስሊም ነው፣ ሶላት ይሰግዳል፣ ላ ኢላሃ ኢለላህ ይላል። በመንፈስ መረበሽ ሊሆን ይችላል፣ በሆነ ነገር ተገፋፍቶ ሊሆን ይችላል። ራሱን አጠፋ። ራሱን ማጥፋቱ ብቻ ከሙስሊምነት አያወጣም። በጥርጣሬ ሙስሊምነቱ የተረጋገጠን አካል በጥርጣሬ ከእስላም ማስወጣት አይቻልም። ማተበተ ቢየቂን ላ የዙሉ ኢላ ቢየቂን አው ላ የዙሉ ቢሸክ። በእርግጠኝነት የሚታወቅ ነገር በጥርጣሬ አይሰለምም፣ አይወሰድም። ስለዚህ ሙስሊምነቱን ነው የምናውቀው እስከሞተበት ጊዜ ድረስ። ራሱን አጠፋ፣ ወንጀል ነው የሰራ። ወንጀል የሰራ ሁሉ ከፍሯል አይባልም። የሰረቀ ሰው ሶላት ይሰግድበታል፣ ራሱን ያጠፋ ሰውም ሶላት ይሰግድበታል። ግን ትልልቅ ሰዎች ባይሰግዱበት ጥሩ ነው ተብሏል። የመስጂድ ቋሚ ኢማም ባይሰግዱበት፣ ትልልቅ ሰዎች ባይሰግዱበት ቅጣት እንዲሆን እኔ አልሰግድበት እናንተ ስገዱ ቢባል ጥሩ ነው፣ ሌሎች እንዲቀጡበት እንዲማሩበት። ስለዚህ የሚከፍረው መቼ ነው? ራሴን ማጥፋት መፍትሄ ነው፣ ነፍሴ የኔ አይደለች መፍትሄ ነው ካለ ይሄን ሊከፍር ይችላል። ይሄ ድርጊት ያከፍራል፣ አዲስ የሰለመ ሰው ካልሆነ በስተቀር። አላህ ሐራም ያደረገውን ነገር ሐላል ነው መብት ነው ብሎ ማመን ስለሚያከፍር፣ በዚህ መልኩ ራሱን እስካጠፋ እስካልተረጋገጠ ድረስ ሙስሊም ወንድም ነው፣ አላህ ይዘንለት ይባላል። እንደውም የበለጠ ነው የሚያስፈልገው። ራስን ማጥፋት ከባድ ወንጀል ስለሆነ ራሱን የረፋ ሰው በሳት ይቀጣል የሚልም ሐዲስ ስላለ የበለጠ ኢስቲግፋር የሚያስፈልገው፣ ዱዓ የሚያስፈልገው፣ ሰደቃ የሚያስፈልገው፣ ርህራሄ የሚያስፈልገው እንደዚህ አይነት ሰው። ጓደኛችን ያጠፋ ዝም ማለት እንዴት ይታያል? ስንመክርም እንደ መሰላቸት ይላል። ሰው ፊት
ሲያጠፋ መምከርስ እንዴት ይታያል ያብራሩልኝ የሚል። ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንጀለኛን ደጋግመን መከረ ነው እምቢ ካለ ልንርቀው ይገባል። ምናልባት መራቁ የባሰ እንዲበላሽ ከወንጀል ወደ ኩፍር እንዲሄድ ያደርገዋል ከተባለ አብሮ መቆየት ችግር የለው የእሱ በሽታ እስካልተጋባበት ድረስ። ወይላ መክረ ነው እምቢ ካለ መራቁ የባሰ ማያጠመው እንደው በተቃራኒው ሰው እኮ እያገለለኝ ነው በወንጀለኝነቴ ምክንያት ብሎ እንዲማር የሚያደርገው ከሆነ መራቅ ግዴታ ይሆናል። ፈቀድ ነዘለ ዐለይኩም ፊል ኪታቢ አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም። በዲን ያላግጡ የሚያርቁ ሰዎች ካያችሁ ከእነሱ ጋር ተቀመጡ ሲቀይሩ ድረስ ብለዋል ተባረከ ወተዓላ። ሰው ፊት መምከር ይቻላል ወይ? በመሰረቱ ሰው ፊት አይመከርም። ተዓመድኒ ቢነሲሐቲ ዐላ እንፊራድ ኢማም ሻፊዒ በዚህ ዙሪያ ሲገጥሙ ልትመክረኝ ከፈለግ እኔ ካሰብክ ከሰው ነጥለህ ለብቻዬ ምከረኝ። ይሄ ነው ነሲሐ የሚባለው። ሰው ፊት አታዋርደኝ ብለዋል። ወኑስሑ ቢልሙሻፈሀ ደርቡን ሚነል ሙሳፈሀ ብሏል። ሌላኛው ደግሞ ሰው ፊት ያጣጣሉ ያገላመጡ መምከር በጥፊ መማታት ነው፣ መደባደብ ነው፣ መጃጃል ነው ብሏል። ነገር ግን ሁሉም ወንጀለኝነቱን የሚያውቅ ከሆነ ወንጀሉን እዛ ቦታ ላይ ከሰራው በይፋ የተሰራ ወንጀል በይፋ ይመከራል። ሌሎች ማያውቁት ወንጀል ከሆነ ዳር አውጥተህ ምከር የሚባል እዛው ጉባኤ ፊት ሰው ፊት በይፋ ወንጀል ከሰራ በዛ ወንጀል ዙሪያ እዛ ተወላህ ምክራ ይባላል። ሌላ አንተና እሱ ብቻ የምታውቁት አንቺና እሷ ብቻ የምታውቁት ወንጀል ሲሆን በግልጽ ይመከራል። 40 ሐዲስ የሐፈዘ የሚለው ከነ ዘጋቢው ነው ወይስ ሐዲሱን ማወቅ በቂ ነው? ሐዲሱን ብቻ ማወቅ በቂ ነው። ዘጋቢው አንዳንዴ በአንተና በነቢ መሃል ሐደተና እያለ 10 ሰው ሊኖር ይችላል፣ 9 ሰው ሊኖር ይችላል። እነዚህ ሁሉ መሐፈዙ ከባድ ሊሆን ይችላል። በተለይ አሁን ከአራተኛው ከአምስተኛው ክፍለ ዘመን ወዲህ በዝተዋል። ዋናው ሐዲሱ ቢያንስ ሰሐቢውን ጨምሮ መሐፈዙ የሚጠቅመው የነቢ ንግግር። መሀል ላይ ያሉት ዘጋቢዎች አድራሽ ብቻ ናቸው። የነቢ ንግግር መሆኑን ካረጋገጡ ቃለ ረሱሉላህ አን ነቢ ያሉ መሐፈዝ ይቻላል። የጧትና የማታ ዚክር ሲባል በዜማ ማለት ይቻላል አይቻልም? ዒባዳ ነቢ ባስተማሩት መልኩ መባል አለበት። ምናልባት ልጆችን ለማስተማር ከሆነ ለማስሐፈዝ ከሆነ ዝም ብለው ሲሉት ማይሐፍዙ ይሰላችሁ ከሆነ ለተወሰነ ጊዜ እስኪሐፍዙ ድረስ በዜማ የሚባል ችግር የለውም። መማር ስለሆነ ሂደቱ ወደ አላህ ለመቃረብ ለዚክር ለዒባዳነት ሲሆን ግን ያለ ዜማ መሆን አለበት። የአጎቴ ሚስት እኔን ጡት አጥብታለች፣ የእሷ ልጆች ደግሞ እኔ እናት ጡት ጠብተዋል። ያጠባችን እናቴ ሴት ልጅ ለእኔ አጅነቢ ትሆናለች ወይ አትሆን? ያጠባችን ወይም ያጠባችሽ እናት ናት። ያንተን ወይም ያንቺን እናት ጡት የጠቡት ደግሞ ወንድም ናቸው፣ የጡት ወንድም ናቸው፣ ቤተሰቦች ናቸው። አንድ ሰው ሙሳፍር ከሆነ ለስንት ጊዜ ለምን ያህል ጊዜ ነው ሶላቱን ቀስር ማድረግ የሚችለው? ባረከላሁ ፊኩም። አብዛኞቹ ተከለካው ግን አራት ቀን የማይጨምሮ ከአራት ቀን በላይ ቆያለሁ ብሎ የሄደ ሰው ማሳከራቸው ዛሬ ነገ መለሳለሁ ጉዳይ መቼ እንደሚያልቅ አላውቅም ብሎ ሁሌ ሲጨርስ ለመሄድ የተዘጋጀ ሰው ከሆነ ለወራት ለሳምንታትም ማሳጠር ይችላል። ሰሐባዎች አዘርባይጃን የሚባል ሀገር ላይ በረዶ መንገድ ዘግቶባቸው ለ6 ወር ሶላት እያሳጠሩ እንደቆዩ ተነግሯል። እነሱ 6 ወር ሙሉ ያሳጠሩት መች መንገድ ተከፍቶ እንደሚመለሱ ስላላወቁ ነው። አብዛኞቹ ማስረጃዎች አብዛኞቹ ፉቃሃዎች ከአራት ቀን በላይ የሚቆይ ሰው ይሄን እርግጠኝነት አውቆ የሄደ ሰው አያሳጠርም። መቼ እንደሚመለስ ማያውቅ ሰው ከሆነ ዛሬ ነገ ያለ የሚቆይ ሰው ጉዳዩ ተሳክቶ እስኪመለስ ድረስ ያሳጠራል። እዛ ሀገር ኖራለሁ ብሎ ቤት መስርቶ ትዳር ይዞ የነዋሪ አይነት ኑሮን እስካልጀመረ ድረስ ማሳጠር ይችላል ነው የሚሉት። የተወሰኑት 17 ቀን ብለዋል፣ 15 ቀን ብለዋል። ሁሉም የራሳቸው ማስረጃ አላቸው። በላጩ ብዙሃኑ የመረጡትን መጠቀሙ ከአራት ቀን በታች በሆነ ጊዜ ጨርሼ እመጣለሁ ያለ ሰው ማሳጠር ይችላል። ከዛ በላይ ቆያለሁ ያለ ሰው በእርግጠኝነት የሚያውቅ ሰው ባያሳጥር ወጥቶ ቢሰጥ የተሻለ ነው። ማስረጃ የሌለው ኒካህ እንዴት ይታያል? ማስረጃ ማለት ምን ማለት እንደሆነ መጻረቅ የፍርድ ቤት ማስረጃ ማለት ነው ወይስ ኒካሁ ሲታሰር ምስክር ያልነበረው ለማለት ነው? ከዛ አይደለም። ኒካሁ ሲታሰር ምስክር ያልነበረበት ከሆነ ውድቅ ነው። ማንኛውም ኒካህ ያለ ሴት ኃላፊና ያለ ሁለት ምስክሮች የታሰረ ውድቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም።
እነዚህ ሁለት ምስክር ሳይኖር ከሆነ የታሰረው ኒካህ አይባልም። ኒካሁ ከታሰረ በኋላ ለፍርድ